ፈገግ ማለት ለአንተ ሰደቃ ነው ይላል። ሱብሃንአላህ። ይህን ደስ ሹፍ መሳቅ ራሱ ለወንድም ፈገግ ብለ የደስታ ፊት ማሳየትህ ለአንተ ሰደቃ ነው ይላል። ነቢዩ ግን ምን አሉ? ፈገግታ ዝም ብሎ አይቀርም ሰደቃ ነው ለአንተ፣ አላህ እንደ ሰደቃ ይጽፍልሃል። ሴት ልጅ ካንተ ፊት ካለቀሰች አንተ ማለት ለሷ ብዙ ነገሯ ነው። ደግሞ ተወርጃለሁ ብለህ አብስተህ አትኩራ። እሷንም ይወዳት የራሱ ሊያረጋት ሴት ልጅ ካንተ ፊት ካለቀሰች አንተ ማለት ለሷ ብዙ ነገሯ ነው። ደግሞ ተወርጃለሁ ብለህ አብስተህ አትኩራ። እሷንም ይወዳት የራሱ ሊያረጋት